አሐዱ ዘእምቅድስት ሥላሴ ርዮትትናነ። ሰላም። በዛሬው ትንታኔያችን ውስጥ በጣም ልብ የሚነካ አንድ ጸሎት ይዘን ቀርበናል። የልብ መካተት ይባላል። እውነት ለመናገር ይህ ጸሎት ከሰው ልጅ ድክመት ተነስቶ እንዴት ወደ መለኮታዊ ተስፋ እንደሚደረግ የሚያሳየን በጣም ጥልቅ የሆነ ጉዞ ነው። እስቲ አብረን እንጓዝ። እንግዲህ ዋናው ጥያቄ ይሄ ነው አይደል? የልብ መቃተት ሲባል ምንድን ነው? እዚህ ጋር መረዳት ያለብን ነገር ይሄ ጆሮአችን እንደሚሰማው አይነት አካላዊ ድምፅ አይደለም በጭራሽ። ይልቁንስ በጣም ጥልቅ የሆነ ውስጣዊ ስሜትን ነው የሚገልጸው። እና ይሄንን ስሜት በቃላት ለመግለጽ በጣም ከባድ ነው። የልብ መቃተት ስንል ብዙ ጊዜ በቃል የማይገለጽ ልመና ነው፣ ውስጥ ያለው ነገር ነው። ናፍቆትን፣ ንስሐን፣ ከፈጣሪ ጋር ለመገናኘት ያለን ያንን ድፍን ጉጉት ሁሉንም አቅፎ የያዘ ነው። በቃ ጥልቅ የውስጥ ጩኸት ነው ማለት እንችላለን። እሺ እንግዲያው ወደ መጀመሪያው ምዕራፍ እንግባ። በዚህ የስሜት ጉዞ ውስጥ መነሻው የልብ ጩኸት ነው። ጸሎቱ የሚጀምረው ምንም አይነት ሽፋን በሌለው ከልብ ጥልቅ ስፍራ በሚፈልቅ እውነተኛ ጩኸት ነው። ታዲያ ይሄ ጩኸት ምንን ነው የሚገልጸው? ዋነኛው ጭብጡ ናፍቆት ነው። አዎ የናፍቆት ጸሎት ነው። በፈጣሪ ፊት ለመታየት ለመታወስ ያለን ያ ከባድ ጉጉት የጸሎቱ መሰረት እሱ ነው ማለት ነው። እስቲ የጸሎቱን መክፈቻ አብረን እንመልከት። በጣም የሚገርም ሐሳብ ነው ያለው። ጌታ ሆይ በመንግሥት ስትመጣ ቢያንስ ፈልጎኝ ነበር ብለህ ቁጥረው። ሥራዬ ባያስደገኝ አንተ ግን መፈለጌን ታውቃለህ። ዋው! እዚህ ጋር ያለው ተስፋ በጣም ትልቅ ነው። በቃ በራሳችን ሥራ ባንጽደቅ እንኳን የመፈለጉ ሂደት ራሱ ዋጋ እንዳለው ተስፋ ማድረግ ነው። በተለይ ያቺ ፈልጎኝ ነበር የምትለው ሐረግ ልብ ውስጥ የምትቀር ነች። ከዛም ይቀጥልና ምስክሬ አንተ ነህ፣ ካንተ ውጪ ሌላ መጠጊያ ሌላ ተስፋ የለኝም ይላል። ይህ የሚያሳየው ፍቱም የሆነ ትገኝነትን ነው። በቃ ሌላ አማራጭ የለም፣ ሌላ መሸሸጊያ ወይም የተስፋ ምንጭ ምንም እንደሌለ የሚገልጽ በጣም ኃይለኛ የእምነት ቃል ነው። እሺ አሁን ደግሞ ወደሚቀጥለው ክፍል እንሻገር። እዚህ ላይ ጸሎቱ ወደ አንድ እውነተኛ የንስሐ ምስክርነት ይገባል። በሶስት ክፍሎች የተከፈለ የእምነት ቃል ነው የሚያቀርበው። ይሄ ማለት ስለ ውስጣዊ ሁኔታችን በቃ ምንም ሳንደብቅ ሙሉ በሙሉ ሐቀኛ የምንሆንበት ቅጽበት ነው። የመጀመሪያው ክፍል ተስፋን ነው የሚመለከተው። እንዲህ ይላል፣ ምንም እንኳ ደካማ በሆንም መውደዴ ግን እውነተኛ ነው። እዚህ ላይ ያለው ነጥብ በጣም ወሳኝ ነው። ተግባራችን፣ ድርጊቶቻችን ስህተት እና ድክመት ሊኖሩባቸው ይችላል፣ ግን የልባችን ፍላጎት እና ፍቅር እውነተኛ መሆኑን ነው የሚናገረው። ድርጊታችን ፍጹም ባይሆንም እንኳ በውስጥ ያለው መውደድ ግን እውነት ነው ብሎ ነው የሚያውጀው። ሁለተኛው ክፍል ደግሞ ወደ ንስሐው ይገባል። በድያለሁ፣ ግን በበደሌ ደስተኛ አይደለሁም። ርቄአለሁ፣ ግን በራቁበት ስፍራ ሰላም የለኝም። እዚህ ላይ ያተኮረ ያለው ከፈጣሪ የመራቆቴቱ ላይ ነው። በከውቴቱ ምንድን ነው? ደስታና ሰላም ማጣት። በበደል ውስጥ ደስታ የለም፣ በርቄት ውስጥም እረፍት የለም እያለ ነው የሚመሰክረው። እና በመጨረሻም ሶስተኛው ምስክርነት ስለ ውሳኔው ይናገራል። ተታልዬ እንጂ አውቄ አልተውኩህ፣ ዓለም አጥምዳኝ እንጂ ካንተ መለየትን ወድጄው አይደለም ይላል። እዚህ ጋር በጣም ወሳኝ የሆነ ልዩነት ያሳየን ነው። በስህተት ተታሎ መውደቅ እና ሆን ብሎ ፈልጎ መለየትን መምረጥ ሁለቱ አንድ አይደሉም እያለ ነው። አሁን የጸሎቱ ስሜታዊ ማዕከል ላይ ደርሰናል። የመሰበር ቅጽበት። ይሄ ማለት ድክመትን አምኖ መቀበል፣ እጅ መስጠት፣ በራሱ ትልቅ መስዋዕት ሆኖ የሚቀርብበት ያ ወሳኝ ቅጽበት ነው። እስቲ ይችን ኃይለኛ ሐረግ ስሙ። በፍቅረ ተሸንፌ የተነበረኩባትን ቅጽበት እንደ ትልቅ ዋጋ ቁጥረልኝ። ይሄ ብቻውን በጣም ብዙ ይናገራል። ለፈጣሪ ፍቅር እጅ መስጠት ሽንፈት ሳይሆን ትልቁ ድል መሆኑን የሚያሳይ ጥልቅ መልእክት ነው። መሰበር በራሱ ዋጋ አለው እያለ ነው። እሺ አሁን እዚህ ጋር ነው ጸሎቱ አቅጣጫውን የሚቀይረው። ከግል ስሜት፣ ከድክመት፣ ከራሳችን ሁኔታ ተነስቶ ትኩረቱን ሙሉ በሙሉ በመለኮታዊ የተስፋ ቃል ላይ ያደርጋል። እና የጸሎቱ መደምደሚያ ላይ በጣም የሚያስገርም ነገር እናያለን። አንድ አይነት ጥሪ እና ምላሽ ማለት ነው።
የፈጣሪው ቃል ፈልጉ ታገኙኛላችሁ ይላል። የልብ ምላሽ ደግሞ እነሆ እፈልግሃለሁ የሚል ነው። አያችሁት? የፈጣሪ የተስፋ ቃል ያ ፈልጉ የሚለው በቀጥታ የልብን እነሆ እፈልግሃለሁ የሚል ምላሽ ያነሳሳል። አንዱ ለሌላው ምክንያት ነው የሚሆነው። ታዲያ ይሄ መፈለግ መቼ ነው የሚሆነው? በጭንቀታችን ውስጥ፣ በብቸኝነታችን ውስጥ፣ በድካማችንና በውድቀታችን ውስጥ ነው የምንፈልገው። ዋናው ቁም ነገር ይሄ ነው። ፍጹም ስንሆን ሁሉም ነገር ሲስተካከል የምንጠብቀው ነገር አይደለም። በፍጹም በትክክል በችግራችን፣ በድካማችን እና በውድቀታችን መካከል የሚከናወን ሂደት ነው። እንግዲህ ወደ ማጠቃለዩ እየደረስን ነው። የጸሎቱን ዋና መልእክት በአንድ ላይ የሚያጠቃልል በጣም የሚያምር ማዕከላዊ ዘይቤ እናያለን። መፈለግ እንደ ድልድይ። ታዲያ ይሄ ድልድይ ምንድን ነው? ጸሎቱ የሰው ልጅ ድክመትና የፈጣሪ ምሕረት የሚገናኙበት ድልድይ ነው። ዋናው ሐሳብ ይሄ ነው። ያ እውነተኛ፣ ያ ያልተሸፋፈነ የድክመት መግለጫ ሰውን ከመለኮታዊው ኃይል ጋር የሚያገናኝ ድልድይ ሆኖ ያገለግላል። ስለዚህ ከዚህ ሁሉ የምንወስደው ትልቁ ቁም ነገር ምንድነው? እሱም ይሄ ነው። የመፈለግ ሂደት የመገኘት መጀመሪያው ነው። በቃ የመፈለጉ ጉዞ ራሱ የመድረሻው አካል ነው። እናም በመጨረሻ በዚህ ጥልቅ ጥያቄ ላብቃ። እስቲ ሁላችንም እናስበት። የጸሎቱ መልእክት መጨረሻ ላይ የሚያስቀምጥልን ሐሳብ ነው። የመፈለጉ ሂደት ራሱ በቃ ያ ፍለጋ ራሱ መልስ ሊሆን ይችላል።